ዛሬ በዚህ ቪዲዮ የምናወራው ክርስቲያኖችን ከቸርች ሊያወጣቸው የሚችሉ ምክንያቶችንና የወጡ ክርስቲያኖች አብዛኛው ክርስቲያን የወጣበት ምክንያት ምን እንደሆነ ነው የምናወራው ዛሬ። ስለዚህ በዚህ 10 ደቂቃ ውስጥ ወይ ከቸርች ወጣችሁ ያላችሁ ሰዎች ልትሆኑ ትችላላችሁ እየሰማችሁ ያላችሁ፣ አሊያም ደግሞ ቸርች ውስጥ ሆናችሁ እንደዚህ አይነት ነገር እያጋጠማችሁ ከሆነ ከቸርች እንድትወጡ እየተፈጠረ ያለ ጉዳይ ነው ማለት ነው። ስለዚህ በዚህ ጉዳይ ላይ እናወራበታለን። ቪዲዮ ሰብስክራይብ አድርጋችሁ ተመለሱ። እንጀምር። ብዙ ክርስቲያን ለምንድን ነው ከቸርች የሚጠፋው? አብዛኞቻችን አናውቅም እንጂ ለምን የሚሉ ጥያቄዎችን ሄደን የማንጠይቃቸው ሰዎች ስለሆኑ እንጂ በእነሱ ቦታ ብንሆን ያንን ውሳኔ እንድንወስን የሚያስገድዱ ብዙ አይነት ሲቹዌሽን ውስጥ ቤተክርስቲያን ውስጥ ይፈጠራሉ። ለምሳሌ በዘማሪ ጥቃት የሚደርስባቸው፣ በአገልጋይ ጥቃት የሚደርስባቸው፣ ተኩላ በሆኑ ሰዎች ችግር የሚደርስባቸው ሰዎች አሉ። ይህን እንድታውቁ ፈልጋለሁ። ባይደው ቸርች ውስጥ ፍጹም የሆነ ሰው የምትጠብቁ ሰዎች የመጨረሻ የምታሳዝኑ ሰዎች ናቸው። ቸርች ውስጥ ፍጹም የሆነ ሰው እንዳትጠብቁ፣ ወደ ፍጹምነት የሚያድግ ሰው የምትጠብቁት። ስለዚህ ተኩላ የሆኑ በግ የሚመስሉ የበግ ለምድ የለበሱ ሰዎች አሉ። እንደገና ደግሞ ራሳቸውም ሪል በግ ሆኖ ራሳቸውን የማያሳዩ ፍለርት የማያደርጉ በህይወታቸው የሚኖሩ ሰዎች አሉ። አሊያም ደግሞ አድብተው በስነ ስርዓት ለጥቃት፣ ለወንጀል፣ ለጉድ፣ ለማጥቃት የሚነሱ ብዙ አይነት ሰዎች አሉ። ቸርች ማለት የብዙ ሰዎች ስብስብ ነው። ክርስትናን በስነ ስርዓት ዲስክራይብድ የሚያደርገው ቦታ ቸርች ነው። ስለዚህ እዛ ቦታ ላይ እናንተ እንድትወጡ ከሚያደርጓቸው የመጀመሪያው ፖይንት ምንድነው? ሁሉንም ሰው ማመን። ይሄ የብዙ ክርስቲያን ችግር ነው። እጸልያለሁ ያለውን ማመን፣ እዘምራለሁ ያለውንም ማመን፣ ከእግዚአብሔር ጋር በጣም ጥሩ ፌሎሺፕ አለኝ ያለውንም ማመን። አትመኑ አይደል? ቆንጆ ነው ማመን፣ ቆንጆ ነው። ነገር ግን ቀብድ እየያዛችሁ ማታምኑ ከሆነ ትጎዳላችሁ። ምክንያቱም ሁሉም ሰው የግል ድካም እንዳለው እወቁ። እኔ የራሴ የሆነ የግል ድካም አለብኝ። እያበረታሁት እግዚአብሔር ሆይ ደግፈኝ፣ አግዘኝ የምለው የግል ድካም አለብኝ። ሁሉም ሰው የራሱ የሆነ የኔ የሚለው ከእግዚአብሔር ጋር የሚያወራበት የሚያስቸግረው ነገር እንዳለ እወቁ። ሁሉም ሰው ጻድቅ አይደለም። ሁሉም ሰው የሆነ ሰዓት ላይ ትንሽዬ ድካም አለበት። ስለዚህ ይህንን ነገር አምናችሁ ግቡ። ሁሉንም አትመኑ። የሚጸልይ ሰው ነው የሚያገለግል ሰው ነው ማለት አንቺን ወደ ኃጢአት የማይገፋሽ ሰው አይደለም ማለት አይደለም። ያ ሰው ወደ ኃጢአት ሊገፋሽ ይችላል። ወደ ሆኑ ሲቹዌሽን ውስጥ ሊገፋሽ ይችላል። እንዴ ስንቶቻችሁ ታውቃላችሁ? በዘማሪ ተጠቃን፣ ዘማሪ እንደዚህ ያደረገን፣ እንደዚህ ሆንኩኝ የሚሉ በጣም ካውንስል ለመደረግ የሚመጡ ሰዎች አሉ። ወጥተው ሄደው ለምን እየጠየቂያቸው እንደዚህ ሰውዬ እንትን አልኩኝ። መጀመሪያ በፊት ላይ ሲተዋወቁት እንደሚዘምረው፣ እንደሚያገለግለው፣ እንደሚሰብከው፣ እንደሚጸልየው ምናምን ልክ እንደዛ ህይወቱም የሚመስላቸው ሰዎች አሉ። አብዛኛው እንደዛ ላይሆን ይችላል። 50% ነው ልታዩ የሚገባው። ጸጋ የሚገለጥበት ሰው ሁሉ ዲሲፕሊን አለው ማለት አይደለም። የራሱ የሆነ የግል ድካም ሊኖረው ይችላል። በጣም የሚዘምር በጣም የሚያገለግል ነው ማለት እናንተ በጣም ትቀርቡታላችሁ ማለት አይደለም። ይሄ በጣም በተለይ ሴቶቹ ነው ስፔሻሊ እያወሩ ያሉት። በጣም ይዘምራል፣ በጣም ይሰብካል፣ በጣም ያገለግላል ማለት ላይፉ ላይ ዲሲፕሊን ነው ማለት አይደለም። ወደ ኃጢአት አይገፋሽም የሚለው ምንድን ነው የሚባለው? ማስተማመኛ ኤቪደንስ ሊሆንሽ አይችልም። ያንን ሰው በጣም አድርጋችሁ እንደምታከብሩት እንደምትወዱት መጠንቀቅ አለባችሁ። ያንን ሰው ማየት አለባችሁ። አትኩራችሁ። እንዴት ነው የሚያወራው? እንደ ቃሉ ነው ወይ የሚያወራው? ያሱኝ ንግግሩ እንደ ቃሉ ነው፣ እንደ እግዚአብሔር ሐሳብ ነው የሚያወራው፣ እንደ እግዚአብሔር ፈቃድ ነው የሚያወራው። ቢካዝ የሆነ ሰዓት ላይ የሆነ ነገር ቢፈጠርባችሁ የእናንተን ኃላፊነት ልንወስድ አንችልም። እናንተም ከቸርች ስትወጡ ሁለተኛ ዙር እንወቅሳችኋለን፣ እንረግጣችኋለን፣ እንደዚህ እንላለን፣ እንደዛ እንላለን፣ ወጡ ከቸርች ምናምን እንጂ ልንረዳችሁ አንፈልግም። ቢካዝ ይሄ የሰው ባህሪ ነው። ማንም ሰው እንዲረዳችሁ እንዳትጠብቁ። ሁሉም ነው እናንተ ላይ የሚወቅሳችሁ፣ ሁሉም እናንተን ይወቅሳችኋል። እንደዚህ ናቸው ሲጀመር እሱ እኮ እንትን እኮ ነው የሚላችሁ እንጂ ሊረዳችሁ የሚችል ሰው የለም። በጣም ጥቂት ናቸው ሊረዱ የሚችሏችሁ ሰዎች። ያንን ነገር እያወቃችሁ የምትሳሳቱትን ስህተት አትሊስት ሰው እስኪረዳችሁ እንዳትጠብቁ። ለምን ተብላችሁ እስክትጠየቁ እንዳትጠብቁ። ላትጠየቁ ትችላላችሁ ከቸርች መውጣታችሁ። የመጀመሪያው ሁሉንም ሰው ማመን ነው። ያለውን ሁሉ ማመን አይባልም፣ አይደረግም። የመጽሐፍ ቅዱስ ቃል ካወራ ልታምኑ ትችላል። ፐርሰናሊ የራሴ የህይወት ላይፍ ኤክስፒሪየንስ ነው ይሄ። ካለህ ግን የምታምነው በጣም በቃ የሆነ እየተጠነቀቅ ካላመንከው በጣም ከባድ ነው የሚሆነው። ሁለተኛው የሰው ንግግርን ሁሉ አሜን ብሎ መቀበል ወይም የቤተ ክርስቲያን
አገልጋዮች ሁሉ ንግግር አሜን ብሎ መቀበል። ሜቢ ይሄንን ሁሉንም ሰው አያሳምንም ብዬ አስባለሁ። የቤተክርስቲያን ንግግር ማለት ቤተክርስቲያን ላይ ያሉ እረኝነት ዘርፍ ላይ፣ ፓስተርነት ላይ፣ አገልግሎት ላይ ያሉ ሰዎች ያንተን ዴዲኬሽን፣ ያንተን መንቀሳቀስ፣ ያንቺን እንቅስቃሴ፣ ያንቺን ብርታት፣ ያንቺን አቅም፣ ያንቺን ጉልበት ላይረዱት ይችላል። ስሜታዊ ሆነው ሊናገሯችሁ ይችላል። ስሜታዊ ሆነው የሆነ ነገር ሊያደርጉ ይችላሉ። የምታገለግሉት አገልግሎት ለእግዚአብሔር እንደምታገለግሉት እያመናችሁ አገልግሉ እንጂ በሰው ንግግር ላይና ታች እንዳትሉ። ሰው ጀጅ ሊያደርጋችሁ ይችላል። መጀመሪያ ስትገናኙ ጀጅ ልትደረጉ ትችላላችሁ። ይህን አምናችሁ ግቡ። ጀጅ የሚያደርገኝ ሰው አለ፣ በስነ ስርዓት አለ። ለዚህ ነው ኮንተንቴ አንፈርድም ሲሆን ጀጅ የሚያደርጋችሁ ሰው ስላለ እግዚአብሔር ጀጅ መደረግን እንደሚጠላ በቃ አትፍረድ የሚለውን ሐሳብ ስላለ ጀጅ መደረግን ሁል ጊዜ እንዳለ እያወቃችሁ ይህንን ኮንተንት ለሰው ማስገባት ስለምፈልግ ነው። በስነ ስርዓት ጀጅ ትደረጋላችሁ። የሆነ ነገር አድርጋችሁ እናንተ ባደረጋችሁበት ልክ ላይረዷችሁ ይችላል። የቤተ ክርስቲያን መምህራን፣ አገልጋዮች ማታ ላይ ካርድ ለመግዛት ወጥታችሁ ከሆነ ሰው ጋር መገናኘታችሁ የሆነ ጉዳይ እየሰራችሁ እንደሆነ ተሰምጦባችሁ 6 ወር 7 ወር ልትቀጡ ትችላላችሁ። ነገር ግን የሚፈጠርባችሁ ነገር እግዚአብሔርን እናንተ ላይ እየተፈጠረ እንዳለ እያወቀው ከሆነ ከእግዚአብሔር ሐሳብ ጋር ሰሚት እያደረጋችሁ የእናንተን ትክክለኝነት ፕሩፍ ለማድረግ ትጉ እንጂ በንግግር ላይ በስራ ፕሩፍ ለማድረግ ትጉ እንጂ እነንትና ስለተናገሯችሁ ከቸርች እንዳቱ። ይሄ በምትሄዱበት መንገድ ተከሻችሁ እንዲሰፋ እግዚአብሔር የሚያለማምዳችሁ ጦር ነው። ይህንን ጦር እየተለማመዳችሁ ከመጣችሁ ነገ አባት አደርግሃለሁ፣ የትውልድ አባት አደርግሃለሁ፣ የትውልድ እናት አደርግሻለሁ፣ እንደዚህ ያደርግልሻለሁ ብሎ የገባሽን ቃል ኪዳን አሁን በሚመጡ ፈተኖች ነው እግዚአብሔር የሚያሳይሽ። ቸርች ላይ የሚናገሩሽን ክፉ መርዝና ንግግር ችለሽ ለእግዚአብሔር እየሰጠሽ ያንቺን ግን ግልጸኝነትና ታማኝነት በታማኝ አገልግሎትሽ ለመግለጽ ካልሞከርሽ እመኚኝ ከጠፋሽ በኋላ አሁንም የሚወቅስሽ ሰው እንዳለ አትጠራጠር። በሰው ንግግር ከወጣችሁ እግዚአብሔር ተከሻችሁ እያሰፋው በነበረ ሰዓት ላይ አይ ብላችሁ ወደ ጎን እንደታጠፋችሁ ነው እንድትረዱ የምፈልገው። የሚሰብር ንግግር ነው የተናገሩኝ። ደፍነት እኔ ተናገረውኝ ያውቃል በደንብ አረ የቸርች አገልጋዮች እንደዚህ ነህ አገልጋይ መሆንን እንጠራጠራለን እስኪባል ተነግሮን ያውቃል። 6 ወር 7 ወር ተቀጠን እናውቃለን። በማናውቀው ጉዳይ፣ በማያገባን ጉዳይ 6 ወር እስከ ጥግ ተጠቅፈን እናውቃለን። እነዛም ሁሉ ችዬ መምጣቴ ግን ተከሻዬን አሰፋው። አሁን ላይ ማንም ሰው ቢናገረኝ ምንም የማይመስለኝ ሰው እስክመስል ድረስ ይህንን ቪዲዮ ባታዩት፣ ይህንን እንትን ባይኖሩ፣ ላይክ ባይኖሩ፣ ሼር ባይኖሩ፣ የሆኑ ነገሮች ባይኖሩ አይኬር እንድል ያደረገኝ ትላንት ቸርቾች ላይ ያሳለፍኳቸው የሰው ንግግሮችን አምኖ መሄድ ወይም እኔን አይወክለኝም ይሄ ንግግር፣ ይሄ ደግሞ እኔን ይወክለኛል እያልኩኝ መሄዴ ነው እዚህ ጋር ያደረሰኝ። በቃ ይሄ ነው ያደረሰኝ። ስለዚህ የሰው ንግግርን ወይም ኔጌቲቭ ቶትን በተለይ ከቤተ ክርስቲያን የሚመጡ ኔጌቲቭ ቶትን አምኖ ከቸርች መውጣት ማለት እግዚአብሔር እየሰራችሁ ባለበት በዛ መንገድ ላይ በመሃል ወደኋላ መመለስ ማለት። ዳዊትን ተመልከቱ። ጎልያድን ከመጣሉ በፊት በአንበሳ ነው እያለማመዱ የነበረው። አስቡት፣ ዳዊት አንበሳ መግደል ቢፈራ ቢደብረው አራኒ በቃ አልችልም ምናምን ቢል ለጎልያድ አይደርስም። ዛሬ ላይ የሚያጋጥማችሁ ነገር ሁሉ ነገ ለምታገኙት ነገር አስፈላጊ ስለሆነ እግዚአብሔር ላወራችሁ ለደረሳችሁበት ደረጃ አስፈላጊ ስለሆነ የምትወስኑት ውሳኔ ኮንሲኩዌንስ አለ። እስቲ አስቡ፣ ከቸርች ወጣችሁ ማናችሁ ደስተኛ ይሆናችሁ? ማናችሁ ስኬታማ ይሆናችሁ? በጣም በቃ የተሻለ ህይወት ይኖራችሁ? አሁንም አይናፍቃችሁ? ቸርች አፍቃችኋል እኮ የሆነ ሰው ያኔ ስትዘምሩ የነበረው መዝሙር ኳይር ላይ ያላችሁ እንቅስቃሴ ነው ያፍቃችኋል እኮ በት የተናገሯችሁ ንግርት፣ የተሰበራችሁት ስብራት፣ ያሳዩአችሁ ነገር፣ የተፈጠረው ያ ሁሉ ታሪክ፣ ያመናችሁት ሰው መክዳቱ፣ እንደዛ ሁሉ ነገሮች መፈጠራቸው ግን እናንተ ቸርችን እንድትጠሉ ትራውማ ያደረገባችሁ እነዚህ ነገሮች ቀድማችሁ ስላልተወጣችኋቸው። እነዛን ሁለት ነገሮች፣ አንደኛ ሰው ሁሉንም ስላመናችሁ፣ ሁለተኛ ደግሞ የተናገሯችሁ ነገር ሁሉ እየተቀበላችሁ ራሳችሁ ብሌም ማድረግ ስለጀመራችሁ። ይሄ ነው የተሻለ አንድ ኤክስፕሌን የማደርግበት አማርኛ አይኖርም። ሶስተኛው ደግሞ ምንድነው? መታደል ነው። ሶስተኛው አብዛኛው ወጣት የሚወድቁባቸውን እነዛን ሁለቱን አውርተናል። ሶስተኛው መታደል። ምንድነው የሚታለል? የመጀመሪያው ነገር እግዚአብሔር የሰጣችሁን ያንን ነገር ወስዳችሁ በዛ በሰጣችሁ ነገር አድጋችሁ መውጣት ነው። ሁለተኛው ነገር ደግሞ ያገኛችሁት ያ ነገር ምን ያህል እየቀየራችሁ እንደሆነ አለማወቅ ነው። ለምሳሌ አንድ ወጣት ኳየር ላይ በጣም የሚያገለግል
ዝማሬ የሚዘምር የሆኑ ነገሮችን የሚያደርግ ምናምን የሆነ ቀን ላይ ግን ከቸርች እንዴት እንደወጣ በማያውቅበት ምክንያት ወጥቶ ራሱን ያገኘዋል። ከዛ ምን ሆኜ ነው የወጣሁት? በምን ምክንያት ነው የወጣሁት? እንትና ሰብሮ አይደለም ከመሬት ተነስቼ ነው የወጣሁት። ኖ ከመሬት ተነስታ አይደለም የወጣው። መጀመሪያ እንዴት አድርጎ ሰርኩሌሽኑ ሲሰራ እንደነበር አላወቅም እንጂ የሆነ ፖይንት ላይ እንድትወድቅ የተደረገበት ፖይንት አለ። አጋንንት ምን አድርጎ አድብቶ ሰጥቶብሃል። በተሰጠህ ነገር ነፍጓል ወይ የኳየር ሰዓት ተጠብቆ ተደውሎልህ እየወጣ አስለምዶሃል። ጓደኞች እንዲደውሉልህ አድርጎ ከቸርች እንድትወጣ ያልተደረገ ያልታሰበ ያልተገባ ነገር የለም። በጣም ተተክቷል። በመንፈስ አለ የተሰጣችሁ ነገር የተሰጣችሁ ጊፍት እናንተ ከቸርች እንድትወጡ እንዲያደርጋችሁ እናንተ እንድታድጉበት ይደረጋል ማለት ነው። ያ የመንፈስ ዓለም አምታክ። ስለዚህ በምን ምክንያት እንደወጡ የማያውቁ ሰዎች አሉ። ከቸርች ለምንድን ነው የወጣሁት? በምን ምክንያት እንደወጡ አላውቅም። ወጥቻለሁ። የሆነ ሰዓት ላይ ራሴን ሳገኝ እዚህ ጋር ነኝ የሚሉ ሰዎች አሉ። በስነ ስርዓት አሉ። እኔ ጓደኞቼ ለምንድን ነው የወጣሁት? አላውቅም። ሰይጣን ነው ጸልዩልኝ የሚሉ ሰዎች አሉ። ኖ የሆነ ፖይንት ላይ ቸርች ላይ በነበሩ ፕሮግራሞች ላይ እንድትመጡ የሚያደርጓችሁን ሰዓት እኩል ለእኩል በዛ ሰዓት ላይ ተከታታይ ሌሎች ፕሮግራሞች እንዲደረጉ ከመንፈስ ዓለም ይደረጋል። ቢካዝ ከቸርች የሚጠፋ ሰው ከቸርች የሚወጣ ሰው እኔ ይህንን ነገር በድፍረት መናገር እችላለሁ። በግሌ ቸርች ባልሄድም ዴዲኬት እሆናለሁ፣ ቸርች ባለመሄድ ዴዲኬት እሆናለሁ የሚል ሰው እርግጠኛ ነኝ ፕሩፍ ሊያደርግልኝ የሚችል የህይወት ሲቹዌሽን ይኖራል ብዬ አላምንም። ቸርች መምጣት ማለት ህይወታችሁ ላይ የተሻለ ነገር ለመጨመር ቦታው የመንፈስ ዓለም ስለሆነ ክርስትና ስለሆነ ቤተክርስቲያን ስለሆነ እናንተ መታችሁ የምትጠነክሩበት ስለሆነ እየጠነከራችሁ እንድትሄዱ የክርስቲያኖች ቤት ነው። ክርስቲያኖች የሚሰበሰቡበት የደካሞች ቤት ነው። የምትበረቱበት ቤት ነው። ስለዚህ የምትገቡበት ነው። ቸርች ብለን ደግሞ አምሶሪ ዳቱ ሴ ቸርች ብለን ደግሞ ቸርችነታቸውን ያጡ ቸርቾች አሉ። የተኩሎች ቸርች አለ። ቤተ ክርስቲያንነቱን እንኳን ለመናገር የምንጠራጠርበት ቤተ እምነትን የሚያሰድብ ቤተ ክርስቲያን አለ። አጣርታችሁ አይታችሁ ግቡ። ወስናችሁ የምትገቡበትን ቤተ ክርስቲያን እዩት፣ መርምሩት። ምዕመናኖቹን እዩዋቸው፣ ምን ያህል ናቸው፣ ዴዲኬት ናቸው። በተለይ እኔ በጣም የምመክረው ነገር አለ። አብያተ ክርስቲያኖች ላይ ግቡ። በጌታ ፍቅር ኢንተርናሽናል ቸርቾች ላይ ምናምኖች ላይ ነው በጣም አብዛኛው ሰው የሚያነሳው ፍቅሬታ ካለ አብዛኛው ሰው በሆነ ሰው የሚመራ ቤተክርስቲያን ካለ ያ ሰው ጥያቄ የሚጠይቀው የቸርች ነበር እንደዚህ አይነት ነገር ያጋጠመ እቺ ልጅ እንደዚህ ያደረገች ይሄ ልጅ እንደዚህ ያደረገ የቸርች አባል እንትን ቸርች የግለሰብ ቸርች ትደነግጣላችሁ የምትሰማቸው ነገሮች። በህብረት በሽማግሌዎች የማይመራ ቸርች አብያተ ክርስቲያናት ያልሆነ ቸርች ላይ ችግር ያጋጥማል። አብያተ ክርስቲያናት አትሊስት እሑድ የምትካፈሉበት አብያተ ክርስቲያናት የምታገለግሉት አብያተ ክርስቲያናት ይሁን። ቢካዝ ኦፍ እነዚህ ቸርቾች ላይ ለመካፈል ካልሄዳችሁ አባል ሆናችሁ ስትገቡ በጣም ብዙ ቅሬታዎችን ልታነሱ ትችላላችሁ። አሁን ዘመኑ የመጨረሻው ስለሆነ ይሄ ነው ያ ነው ብለን ልናወራበት የምንችልበት ሰዓት አይደል። በክርስቶስ የምንጠቀለልበት ሰዓት። በዚህ ሰዓት ላይ ትንሿም ነጥብ ዋጋ ታስከፍላችኋለች። የምትወስኗቸው ውሳኔዎች ላይ በጣም እንድጠነክሩ ፈልጋል፣ እንድታስተውሉ ፈልጋል። የሆነ ኃጢአት ለመስራት ስታስቡ በጣም እየተጠነቀቀ አላርን የምትሄዱበትን መንገድ በጣም እያስተዋላችሁ እንድትሄዱ ፈልጋል። የዘመን መጨረሻ ላይ ነን። የዘመን መጨረሻ ያንን እያስተዋላችሁ ሂዱ። እነዚህ 3 ፖይንቶች አብዛኛውን ክርስቲያን ከቸርች እንዲወጣ የሚያደርጉት ፖይንቶች ናቸው ተብሎ አብዛኛውን ጊዜ ካውንስል የማደርጋቸው እኔ ማገኛቸው ሌሎችንም ሰዎች ያወራኋቸው ያጠናኋቸው የጸለይኩላቸው በህይወቴም ደግሞ ኤክስፒሪየንስ ያደረኳቸው ላይፍ ኤክስፒሪየንሶችን አንድ ላይ ሳደርጋቸው ከነዚህ 3ቱ በዘለለ ሊፈጠር የሚችል ነገር እስካይኖር ድረስ አብዛኛው ሰው በእነዚህ 3ቱ ነገር ነው የሚጠቀም። ያልወጣችሁ ሰዎች ከቸርች ያልወጣችሁ ሰዎች ቸርች በደንብ የምትሄዱ የምትካፈሉ የምታገለግሉ ሰዎች እነዚህ 3 ነገሮች አጋጠሟችሁ ማለት እናንተ ተከሻችሁ እየሰፋ ነው ማለት። ለነገ እግዚአብሔር እያዘጋጃችሁ እያጠነከራችሁ ስትሰበሩ ድጋሚ በደንብ እንድትጠነክሩ። ተሰብሮ የጠነከረ ነገር ቀድሞ ከነበረው በጣም ይበረታ ነው የሚሆነው። እግዚአብሔር እያጠነከራችሁ ነው። በዚህ ጉዳይ ደግሞ ከቸርች የወጣችሁ ሰዎች እግዚአብሔር እየሰራችሁ ባላችሁ ሰዓት እንግዲህ ብላችሁ ወደኋላ እየተመለሳችሁ ስለነበር ነው። እዚህ አይነት ጥቃት ያጠቃችሁ ሰዎች እንደዚህ አይነት ችግር ነበረብኝ እኔ በዚህ ምክንያት ነው ከቸርች የወጡት የምትሉ ሰዎች ኮመንት ሴክሽኖቻችን ላይ አውሩን። በዚህ ዩዘርኔም በመጠቀም
የቴሌግራም ቻናችን ዩዘርኔም ይሄ ነው። እንዲሁም ደግሞ የተለያዩ ፐርሰናል ምክሮችን የምትፈልጉም ሰዎች ደግሞ ይህንን ዩዘርኔም ተጠቀሙትና መታችሁ አውሩን። ካውንስል ስትፈልጉ አውሩን። የተለያዩ ሶሻል ሚዲያዎች አሉን። አንፈርድም በሚለው ስም ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ሁሉም ላይ ፔጆች አሉ። ስለዚህ እዛ ላይ የገባችሁ ፎሎ፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድታጠናክሩ ከኛ ጋር በህብረት እንድትሆኑ በጌታ ፍቅር ጠይቃችኋለሁ። እስከ ሳምንት ድረስ መልካም ሳምንት ይሁንላችሁ። ተባረኩ።